ይህች 80 ዓመት የሞላት ሴት በቀል ራሷን የ18 ዓመት ወጣት ልጅ ለማስመሰል የፕላስቲክ ቀዶ ጥገና ለማድረግ ትዘጋጃለች። ነገር ግን ዶክተሩ ቀዶ ጥገናውን ከመጀመሩ በፊት ለታላቅ ጠላቷ ደውላ ወዳጄ በቅርቡ ወደ አንተ መጣለው አለችው። ግን ይህች አሮጊት ሴትዮ በመላው ደቡብ ምስራቅ ኤስያ ፈጣን የኑድል ንግድን የምትቆጣጠር ሽብር የዘራች ወንጀል አለቃ ነበረች። ከበታቾቹ አንዱ 2 ፓኬት ፈጣን ኑድል ስለሰረቀ ብቻ በፕላስቲክ ከረጢት አንቀው እንዲገሉት አደረገች። ነገር ግን እሷ የማታውቀው ነገር ቢኖር ሁሉም የበታች ሰራተኞቹ በሷ ላይ ያሴሩ እንደነበር ነው። ሌሎቹ የየክፍል ኃላፊዎች ደግሞ እሷ ብቻ እንደቀረች ሲመለከቱ ሽጉጣቸውን መዘዙ። ግን ጄሲካ ክህደቱን አስቀድማ ገምታ ስለነበር በተረጋጋ መንፈስ እጇን በጥይት መተኮሻ ምልክት ከፍ አድርጋ እንዲተኩሱ አዘዘች። ሰዎቹም በእድሜዋ ምክንያት እብድ የሆነች መስሏቸው መሳቅ ይጀምራሉ። ነገር ግን በቅስፈት ሳቃቸው ወደ ከፍተኛ ፍርሃትና ድንጋጤ ተለወጠ። አንድ የማያውቁት ነገር ቢኖር ጄሲካ በተራራዋ አናት ላይ በርካታ ስናይፐር ተኳሾችን ማስቀመጧን ነበር። የጄሲካ ምልክትም እንዳዩ ሁሉም ተኳሾች በአንድ ጊዜ ተኮሱና ሁሉም የቡድኑን አባላት ገደሉ። ከዚያም ጄሲካ ረዳቷን ጆን $1 ቢሊዮን ወደ ሂሳቧ እንዲያስተላልፍ ነገረችው። በኋላም ዝውውሩ ከተጠናቀቀ በኋላ ሁሉንም ነገር እንዳለቀ አሰበችና ጆንን እንዲያስወግዱት ታዘዘች። ከዚያም መላጩን ሳበችና በጥይት መታጣለችው። በኋላም የጆን አስክሬን በውሃው ላይ ሲንሳፈፍ ስታይ በምስጋና ፈገግ አለች። ነገር ግን እሷ ያላወቀችው ነገር ጆን እሷ እንደምትገድለው አስቀድሞ አውቆ ነበር። በዝውውሩ ወቅትም የደህንነት ማስመሰያውን በድብቅ ቀይሮ $1 ቢሊዮን ወደ ራሱ ሂሳብ ያስተላለፈ ሲሆን በተጨማሪም የማስመሰያ አስክሬኑን ደግሞ ከውሃ በታች አስቀምጦ ነበር። ጄሲካም ጆን እንዳልሞተ ስታውቅ ደነገጠች። ጆንም በመኪና ሄደ። የማምለጫ ዕቅዱ በእርግጥም በጣም ብልሃት የተሞላበት ነበር። በድንገትም ኮምፒውተሯ እንግዳ ድምፅ አሰማና ጄሲካን በፍርሃት ሮጣ መጣች። ቀሪ ሂሳቧንም ስትመለከት ባዶ ነበር። ጆን እንደተጫወተባት ተገነዘበችና እንዳይኖር እንደምታደርግ እየማለች ተናገረች። እዚያ ጊዜ ጆን በኮሪያ ነበር። ከጄሲካ ማደል ለማምለጥ ወደ ሆስፒታል ሄዶ ሙሉ የፊት መልሶ ግንባታ ቀዶ ጥገና አደረገ። በዚህም የፊት ገጽታው ብቻ አልተቀየረም፣ ድምፁና የሰውነት ቅርጹም እንኳን ሙሉ በሙሉ ተቀይሯል። በዚህም ለውጥ ጄሲካ አይታው ልትለየው ይቅርና እናቱ እንኳን በማትለየው ደረጃ በጣም ተቀይሮ ነበር። ይህች 80 ዓመት የሞላት ሴት በቀል ራሷን የ18 ዓመት ወጣት ልጅ ለማስመሰል የፕላስቲክ ቀዶ ጥገና ለማድረግ ትዘጋጃለች። ነገር ግን ዶክተሩ ቀዶ ጥገናውን ከመጀመሩ በፊት ለታላቅ ጠላቷ ደውላ ወዳጄ በቅርቡ ወደ አንተ መጣለው አለችው። ግን ይህች አሮጊት ሴትዮ በመላው ደቡብ ምስራቅ ኤስያ ፈጣን የኑድል ንግድን የምትቆጣጠር ሽብር የዘራች ወንጀል አለቃ ነበረች። ከበታቾቹ አንዱ 2 ፓኬት ፈጣን ኑድል ስለሰረቀ ብቻ በፕላስቲክ ከረጢት አንቀው እንዲገሉት አደረገች። ነገር ግን እሷ የማታውቀው ነገር ቢኖር ሁሉም የበታች ሰራተኞቹ በሷ ላይ ያሴሩ እንደነበር ነው። ሌሎቹ የየክፍል ኃላፊዎች ደግሞ እሷ ብቻ እንደቀረች ሲመለከቱ ሽጉጣቸውን መዘዙ። ግን ጄሲካ ክህደቱን አስቀድማ ገምታ ስለነበር በተረጋጋ መንፈስ እጇን በጥይት መተኮሻ ምልክት